ስትወክልለ ታወራ ነገራችን እዚህ ነው ትቀርባለህ። እዚህ ነው ምንድን ነው ሀሳብሽ? እኔ ሀሳቤ አንድ ሀሳብ ብቻ ነው። ከአንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ ና እና ተመካከር ብለው ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብቴ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው። አዎ አንተ ማን የቀጠረኝ? ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ? ታውቃለህ ቀኑን። እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፈትልኝ። ዮሐንስ ወንጌል 3:19 ክፈትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል። ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን። ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳሁኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳሁኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገብተህ ግን አንድ ልጅ ፍቀድልኝ። አንተ የምታውቀው ገብተህ እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብኝ መጀመሪያ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ሆናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስተቀርካችሁ እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። በዚህ ነው ማስረጃው። በእነና እንዴት ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣለ። በቃ እሺ በቃ እኔ ላንብብ። አብሽር ካምብ አንተ አታወጣም? አውጣ እስቲ። ስልክ ትርፍ ስልክ ካለ አውጣ። አብሽር ያውጣል። ኢብሮ አውጣለ ታለ ምን ላውጣለህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ 3 ምዕራፍ 3 ቁጥር 9 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣለህና ታምሩ አቅም እስከ ጠዋት ድረስ እንጠብቅ። አንዱ አውጣሃላ። በእርሱ የሚያምነው አይፈረድበትም፣ በምንም ግን በአንድዩ በእግዚአብሔር ልጅ ስሙም ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅንም ጨለማው ስለሚወደዱ ፍርዱም ይህ ነው።
ክፉ ለሚያደርጉ ሁሉ ብርሃኑም ይጥላል። ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጠው ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣትም አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገርም ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን